ወደ ቢሮዬ በሚደርሰው መንገድ ላይ የሚገኘውን ደረጃ ወርጄ የቤተ መንግስቱን ሁለተኛ ዙር ግንብ በር እንዳለፍ ከሻለቃ ዮሐንስ ምትኩ ጋር ተገጣጠመ። በኋላው አውቶማቲክ ጠመንጃ ያነገበ የኮሎኔል ዳንኤል አስፋው አጃቢ ተከትሎት እየነዳ ይመስላል። እሱ ሰደፉ ታጣፊ የሆነ ውዚ ጠመንጃ በቀኝ እጁ ይዞ በፍጥነት ይራመድ ነበር። በፈቃደኝነትም የሚራመድ ይመስላል። ከጠዋቱ 4 ሰዓት ገደማ ሆኖ ነበር ይመስላል። አስጊ ሁኔታ ባይበትም ከነበረን ቅርበት አኳያ ዝም ብዬ ላልፈው ስላልፈለኩ እጄን ለሰላምታ ዘርግቼ እንደምን አረፈድክ አልኩት። በአንገቱ ብቻ ሰላምታዬን አጸፋ መልሶልኝ እርምጃውን አፋጠነ። አንታለቃ አቤት ሄድ አሁን ነው ያነሱን አምጣው። ሻለቃ ዮሐንስም ከግቢው ጣዕር ጋር በተያያዘ ምክንያት የጥሪ መልእክት እንደሚመጣበት ነቅቶ ይጠባበቅ እንደነበር ገመተ። ታላቅ አደጋ ጭኖ ሊያራግፍ እየተጣደፈ እንደሆነ ተረዳሁ። ውሃ ስለጠማኝ አቅራቢያዬ ወደምትገኝ አነስተኛ የወታደሮች ሻይ ቤት ገብቼ ለስላሳ መጠጥ እንዲሰጡኝ ጠየቅኩ። በአብዮታዊ ስነ ጽሑፍ ተሳትፎ የማውቀው 100 አለቃ እዚያው ውስጥ ስላገኘሁት በግቢው ምን እየተካሄደ እንደሆነ ላውጣጣው ስሰናዳ ከውጭ የጥይት ተኩስ ሰማሁ። ሳላስበው ጮክ ብዬ ዮሐንስ ተኮሰ አልኩ። ወዲያውኑ በሩጫ ወጥቼ ከሱ ጋር ተገናኝተን በነበረበት ስፍራ አካባቢ ስደርስ የግንብ ከለላ ይዤ ቆምኩ። ከዚያም የጥይቱ ተኩስ ወደሚሰማበት አቅጣጫ አንጋጥጬ ስመለከት የኮሎኔል ዳንኤል ጸሐፊ ሴት ወታደር በቢሮዋ መስኮት ጠባብ የብረት ፍርግርግ መሃል ሾልካ ልታመልጥ ስትታገል አየኋት። አትምጪ እዛው ብትሆኚ ይሻልሻል። እያለች በፍርግርጉ ሾለከችና ረጅሙ የመስኮት ደርብ ላይ ወደ መሬት ዱብ ብላ ሮጣ ወደ እኔ መጣች። ሁኔታውን እንድታብራራልኝ በቆደቁታትም በፍርሃት እየተንቀጠቀጠችና በቅጡ ያልተሰማኝን ነገር እያነበነበች ልታዳምጠኝ አልቻለች። አይዞሽ ተረጋጊ። ምንድነው እሱ? እኔ ምን አውቄ ያ ቁጭ ባሉበት እኮ ገደላቸው። እኔ ምን አውቄ ተረጋጋለ ገደላቸው እኮ ኮሎኔል እኔ ተረጋጋኝ ምን አገባኝ ሰውነቷ በጣም ወፍራም በመሆኑ በዚያ ጠባብ ቀዳዳ መሽሎክ መቻሏ ሳስበው በመርፌ ቀዳዳ ያለፈች ያህል ምን ጊዜም እንደገረመኝ። ተኩሱ እየተበራከተ መጣ። ከባድ መትረየስም ይንፈቀፈቅ ጀመር። 3 ያህል የቦምብ ፍንዳታም ሰማሁ። ይልቁንም ከጠመንጃ የተወነጨፈ ቦምብ እኔ በተተከልኩበት ስፍራ ናት አልፎ ከቤተ መንግስቱ ዋና ግንብ ምዕራብ በኩል ማለት ወደ ተረስ ሰፈር በሚያሻግረው መንገድ ትይዩ መሽጋው ከውስጥ ወደ ውጪ ይጠብቁ በነበሩ 3 ወታደሮች መሃል አረፈ። 2 ሞቱ፣ አንዱ ቆሰለ። ከዚያም በቤተ መንግስቱ ውስጥ ምድር ቁና ሆነች። የሻለቃ ዮሐንስ ኡዚ ሲንጣጣ ድምፁ ለብቻው ተለይቶ ይደመጥ ነበር። ሞገደኛ ሰው አነጋገሬ ሙሉ ለሙሉ ነቀፋ አልነበረም፣ ወደ አድናቆት ያዘነበለ ነበር። ምክንያቱም አንድ ሰው ብቻውን በ9 ሚሊ ሜትር ኡዚ በ30 ጥይት ብቻ ለጥይት የጥይት መጋዘኖች ደብቆ ይዞ እንደሆነ እርግጠኛ አይደለም። ሊያሸንፍ አለመቻሉንና አለመትረፉንም እያወቀ ከፍተኛ ኃይል ካለው አካል ጋር ውጊያ ገጥሟላ። እንግዲህ እስቲ ስንቱ ቢሮው ቀርቅሮ እንደተቀመጠ፣ ስንቱ ጠረጴዛ ስር እንደገባ፣ ስንቱ ከዚያ ግቢ መውጫ ቀዳዳ እንደጠፋው ገምቱ። እኔም ከቆንኩበት ስፍራ በግምት 25 ሜትር ያህል ፈንጠር ብሎ የሚገኘው ቢሮዬ ርቆኝ በካብ ስር ነኝ እኮ። እንዲተኩሱ ትዕዛዝ በተሰጣቸው ወታደሮች ብቻ ጥይቱ በተፈላጊው ስፍራ ላይ እንዲያርፍ በመደረጉና ከሌላ አቅጣጫ ተጨማሪ ተኩስ ባለመከፈቱ አያሌ ሰው ሕይወትና ንብረት ከጥፋት ተርፈዋል። ጥቂት ጥጋበኛ ጎረምሶች ቡድን ለይተው ሲባቀሱ ሌላው ይዋጣላቸው ብሎ እንደተዋቸውና ጠባቸው ከነሱ አርፎ ወደ ሌላ እንዳይዛመት የመጠበቅ አይነት የታየበት እርምጃ ነበር።
ለ20 ደቂቃ ያህል የቆየው ተኩስ ረጭ አለ። ሁሉም ነገር በአሸናፊው ወገን ቁጥጥር ስር መዋሉን ስለገመትኩ የሆነውን ለማየት ፈጠን ብዬ ወደ ኮሎኔል ዳንኤል አስፋው ቢሮ ሄድኩ። ስፍራው በደም ጨቂቶ በባሩድ ጭስ ታፍኖና ቀፋፊ ሆኖ ጥቂት ወታደሮች ቃሬዛ እያሉ ሲዋከቡ ደረሱ። ሻለቃ ዮሐንስን አጅቦ የመጣው የ50 አለቃ ከትከሻው አካባቢ ደም እየፈሰሰው ከኮሎኔል ዳንኤል ቢሮ ትይዩ በሚገኘው ሌላ ቢሮ በረንዳ ላይ ወድቆ ያቃስታል። የኮሎኔል ዳንኤል ቢሮ መስኮት ክፍት ነበርና ወደ ውስጥ ስመለከት ኮሎኔሉ ከነወንበራቸው ወደ ኋላ ተንጋለዋል። ኮሎኔል ስዩም መኮንን በኋላ ሜጀር ጄኔራል እና ሻለቃ እንዳለገላ ማለት የደርጉ ሕክምና ኃላፊ በኋላ ኮሎኔል በሩን ከፍተው ወጡ። በኮሎኔል ዳንኤል ቢሮና ከእሱ ትይዩ በሚገኘው ቢሮ መሃል ከፍታ ወደ ቁልቁለት በሚያወርድ ደረጃ ግርጌ ዶክተር ሰናይ ልኬ ደረቱ በጥይት ተበሳስቶ ወድቆ ያንኮራፋ ነበር። ከወደቀበት አንስተው በቃሬዛ ሲወስዱት ዳንኤልን አድኑት እኔን ተውኝ አልተርፉም በማለት ሲናገር ሰማሁት። እሱ ወድቆበት ከነበረው ደረጃ ምስራቅ ወገን በግምት 10 እርምጃ ያህል በደረጃ ከፍ ብሎ የሚገኘውን ቤት በጀርባው በኩል አንድ ኤፒሲ ብረት ለበስ መኪና ደርምሶት ቆሟል። የሻለቃ ዮሐንስ ሬሳ በተደረመሰው ቤት ውስጥ በጀርባው ወድቆ በከፊል የቤቱ ፍርስራሽ ኮረት ተጭኖታል። በአጠቃላይ የውጊያው ሂደት እንደሚከተለው ነበር።